ዲቦራ እባላለሁ። ሲኒየር ሴልስ ኢንጂነር ነኝ። አሁን የምነግራችሁ ሁለቱንም ልጆቼ ጤና ጣቢያ ነው የወለድኩት። ለምን እንደወለድኩኝና እንዴት እንደወለድኩ እነግራችኋለሁ። መጀመሪያ አመሰግናለሁኝ ይህን እድል ስለሰጣችሁኝ። ከኔ ብዙ ትማራላችሁ ብዬ አስባለሁኝ። ብዙ ነገር እናወራለን፣ ስለ ህይወቴ እናወራለን፣ ስላለሁበት ስታተስ እናወራለን፣ እንዴት እግዚአብሔር እንደረዳኝ እናወራለን፣ እንዴት እንደወደቅኩ እንዴት እንደተነሳው እናወራለን። ሁለቱ ልጆቼን እንዴት እንደወለድኩ ደግሞ መጀመሪያ ልንገራችሁ። የመጀመሪያ ልጄን እንዴት እንዳረገዝኩ ልንገራችሁ። መጀመሪያ ማንኛውም ሰው እንደሚያገባው አገባሁኝ። ከዛ በኋላ ለአንድ አመት መቆየት አለብን። አላረገዝኩም። መጀመሪያ አላረገዝኩም እና ወዲያው ልጅ አልያዝም ነበረ ማህፀኔ። ለምንድን ነው ወይኔ መሀን ነኝ መሰለኝ ምናምን እያልኩኝ በቃ በጣም እያለቀስኩ ነበረ። ከዛ በኋላ ደግሞ ወዲያውኑ በቃ ልጅ ስለነበርኩኝ ወዲያውኑ አንድ አመት መቆየት አለብኝ ምናምን ብዬ ደግሞ አሰብኩኝና የሆነ በሁለት በሶስት ቀን ውስጥ ነው እንደዛ አይነት የስሜት መቀያየር የነበረብኝ አይደል ነው ወይ እና ከዛ ከባለቤቴ ጋር ተነጋገረን። አንድ አመት መቆየት አለብን ተባለና መድኃኒት መዋጥ ጀመርኩ ማለት ነው። መድኃኒት እየዋጥኩኝ ከዛ በወሩ መድኃኒቱ ላይ ሆኜ አርግዣለሁ ማለት ነው። ከዛ በኋላ አንድ አመት ልቆይ የነበረ ሴትዮ ተውኩትና ወደ እርግዝና ህይወት ገባው ማለት ነው። ከዛ በኋላ 9 ወር ከባድ ጊዜ ነበረ። በጣም የሆርሞን መለዋወጥ ነበረ እና በዛ የሆርሞን መለዋወጥ ጊዜ ላይ ደም ማነስም አጋጥሞኝ ነበረ። በጣም ብዙ ነገር አጋጥሞኝ ነበረ እና ብዙ ጊዜ የማስበው ያው ከሚወራው ነገር አንጻር በቃ ልጅ መውለድ ሳስብ በቃ የሆነ ትልቅ ቦታ ሄጄ ወልጄ ሰዎች ዶክተሮች ተንከባክበውኝ ምናምን አስባለሁ እና ሁለት ቦታ ነበር በርግጥ ቼክ ማድረግ የነበረው እና የራፋዬን ስወልድ እናቴ ጤና ጣቢያ መውለድ አለብሽ፣ የሰፈራችን ሰዎች አብዛኞቹ ጤና ጣቢያ ነው የወለዱት እና በጣም ጎበዞች ናቸው። በዚህ አጋጣሚ የ6 ኪሎ ጤና ጣቢያዎችን ማመስገን እፈልጋለሁ። በጣም 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 ጎበዞች ናቸው እና እዛ ነው በቃ ቼክ ማድረግ ያለብሽ፣ ሌላ ቦታ በቃ ሞቼ ይገኛለሁ ምናምን አለች። በቃ እሺ ደስ እንዲላት ተብሎ እዛ ቼክአፔን ጀመርኩኝ ማለት ነው። ግን ጎን ለጎን ሌላም የግል ቦታ እከታተል ነበረ። ከዛ በኋላ 4ኛ ወር ላይ አናቶሚ ታየ፣ ጤናማ ነው እርግዝናው ምናምን። ከዛ በኋላ ሁለቱም ቦታ ላይ ቼክ በማደርግበት ጊዜ ላይ ያስተዋልኩት ነገር ምን ነበረ? ጤና ጣቢያ ውስጥ የተሻለ ኤክስፔሪየንስ አላቸው እና እዚህ ስር እየመጣች ቼክ ታደርገኝ ነበረ፣ በደንብ ታዳምጠኝ ነበረ ምናምን እና ምናልባት እግዚአብሔር አስገዝቶ ሊሆን ይችላል አላውቅም፣ ግን ጥሩ እንክብካቤ ያደርጉልኝ ነበረ። ስለዚህ እዛም ቼክ እያደረግኩኝ እዚህም በምመላለስበት ሰዓት ግን ልቤ ወደዚህ ነው እያዘነበለ ነበረ እና በቃ እናቴ ቶታሊ አቋሟን ይዛለች። በቃ መውለድ ያለብሽ ጤና ጣቢያ ነው፣ ምንም አይነት የሕክምና ስህተት ሰምተንባቸው አናውቅም። በዛ ላይ ደግሞ ሌላ ቦታ የምታገኛቸውን ዶክተሮች እዚህ ታገኛቸዋለሽ። እንትና እንደዚህ ነው የወለደችው፣ በጣም ጎበዝ ሰው ነው እንደዚህ ምናምን ትለኛለች እና በቃ እሺ ምናምን እያልኩኝ ግን ደግሞ ሳያቸው ኦቨር ትሪትመንት የሚላቸውም አያውቁምም ማለት አልችልም የሚያሳዩኝ ነገር እና በጣም በቃ ደስ ይለኝ ነበረ ስሄድ የሚያዩበት መንገድ ምናምን ማለት ሞር ይሄ ባህላዊ ነው ዘመናዊ ነው እንዳይባል የሚያደርግ ነገር አለ አይደለ? በቃ እጃቸውን በጣም ይጠቀሙ ነበረ ምናምን፣ መዞሩን አለመዞሩ ምናምን እሱ ፓርት ሞር በቃ ወደ እነሱ እንዳደረግ አደረገኝና ያው መጨረሻ ላይ አጋጣሚ ሆኖ የመጨረሻ ቀን እንደው እንዴት የምጤ ቀን ትዝ ይለኛል። እንዴት ነበር? ራፋዬን ሐሙስ ቀን ነበር። እስከ 9 ወር ድረስ እረፍት አልወጣሁም እና 9 ወር ድረስ እረፍት አልወጣሁም እና ማታ ላይ ባለቤቴ ስራ ነበረው፣ አምሽቶ ነበር የሚመጣው እና አምሽቼ ነው የምመጣው፣ ደርሰሻል፣ ስለዚህ እናትሽ ጋር ሄደሽ ደሪ አለኝ።
ሌላ ጊዜ ሳልባል በቃ በምንም ተነስቼ እናቴ ጋር ሄጄ ማደር ፈልጋለሁ ምናምን እል ነበረና ከዛ አላድርም በቃ ሞቼ ይገኛል አላድርም ማለት ምን ሆነሽ ነው? ተጣልታችኋል እንዴ? ኧረ አልተጣላንም። አላድርም በቃ ለምን አልፈልግም፣ በቃ ማደር አልፈልግም። ከዛ በኋላ አይ ጓደኛዬ ጋር እሄዳለሁ፣ ጓደኛዬ ጋር ሄድና እጠብቅሃለሁ። ኧረ እኔ 3 ሰዓት ነው የምመጣው ከቦሌ እዚህ እስከምመጣ ድረስ አይሆንም ምናምን። አይ በቃ ምናምን አልኩኝ። ከዛ አጋጣሚ ጓደኛዬ ጋር ስደውል የለች። ከዛ በኋላ በቃ አትሄጂም ወደ ቤት፣ ይሄ የመጨረሻ ውሳኔ ነው፣ እዛ ሄደሽ ታድራለሽ። ከዛ በኋላ ጠዋት ስራ ትመጫለሽ፣ አብረን ወደ ቤት እንገባለን ምናምን ተባለ። እሺ አልኩኝ። ከዛ ለእናቴ ደወልኩላት። በቃ እየመጣሁ ነው፣ በቃ ምንም ሳልፈልግ ነገር ነው የሄድኩት። ከዛ በኋላ ሄድኩኝ። ባለቤቴም እንትን አላለም፣ አልመጣም። ከዛ በኋላ ሌሊቱን ሙሉ እህቴ ያለሽ ይለኛል ታላቅ ወንድሜ። ከዛ እኔ ምንም የሚሰማኝ ነገር የለም ማለት ነው። ከዛ በኋላ ጠዋት ወደ 11 ሰዓት አካባቢ ዝም ብሎ ሽንቴን ያመልጠኛል ማለት ነው። ምንድን ነው የሆንኩት? ኧረ በኢየሱስ እቴቴ ተነሽ ምናምን ነገር አልኩኝና ሽንቴን እያመለጠኝ ነው ምናምን ብዬ ከዛ በኋላ እንትን አደረገች። ይሄ ያው የእናት ነገር ነጠላ አደረገችና እዚህ ላይ ቁጭ በይ አለችኝ። ከዛ ነጠላ ወይኔ ይሄማ የሽንት ውሃሽ ነው፣ እንትን በይ ቶሎ በይ አሁን ምጥሽ መጥቷል አለችኝ ማለት ነው። እኔ በዛ ሰዓት ምንም የሚሰማኝ ነገር የለም በፍጹም። ዛሬ ምጤ ሊመጣ አይችልም ምናምን ቃወጥኩት። ከዛ በኋላ በቃ ተነሽ እንሂድ ምናምን ነገር አለች። ኧረ አልሄድም፣ እኔ አልሄድም፣ ጭራሽ አልሄድም ምናምን ቃወጥኩት። ከዛ በኋላ ጎረቤት ተጠርታ እንትን አለችኝ፣ ተቆጣችኝ። ከዛ ምጥሽ እኮ ነው ማለት እኔ አዲስ ስለነበርኩ አይ ቲንክ ምንም ፊልም አደረገው ነገር የለም እና ምጥሽ ነው በቃ ምናምን ተባለ። ከዛ ሰው ነግሯችሁ ምጥ ስትሄዱ ይታች። ከዛ በኋላ እሺ ምናምን አልኩኝ። ቅርብ ነበር አጋጣሚ፣ እንደው ይሁንላችሁ አይነት ነገር ነው። 11 ሰዓት ተኩል 12 ሰዓት ይሆናል ከጠዋቱ ወደ ዓርብ ዕለት ማለት ነው። ከዛ ሄድን ጤና ጣቢያ ሄድኩኝ። ከዛ ልጅቷ ስተኝ ኧረ ከፍተሻል 2 ኢንች ምናምን በቃ ምጥሽ መጥቷል ምናምን ተባለ። ከዛ በኋላ ከ1 ሰዓት በኋላ ነው ቁርጠት ምናምን የጀመረኝ ማለት ነው። እና ትዝ ይለኛል ማርዬ ባለቤቴን ጠርተውት መጥቶ ነበረ እና እንደዚህ ይይዘኛል እጄን ማለት ነው። ማለት በጣም ያሟል እና እጄን ይይዘኛል እንደዚህ በጣም ጭምቅ አድርገ የያዘኝ ምናምን እለዋለሁ። ጭምቅ አድርጎ ሲይዘኝ ልቀቀኝ እለዋለሁ እና እንደዛ እያሳለፍኩኝ ነበረ። ከዛ በኋላ አሁን ወደ ፖይንቲ ስመጣላችሁ ነርሶቹ የነበራቸው ትሪትመንት ኦ ማይ ጋድ ጌታ ምስክሬ፣ እኔ አላቅም እስካሁን። በዚህ አጋጣሚ ያዋለድሽኝ ልጅ በቃ ስምሽ ራሱ ትዝ አይለኝም፣ ግን እግዚአብሔር ያክብርልኝ። እኔ ምንም ማለት አልችልም። በጣም ጌታ ያክብርሽ እና በጣም ነበረ ትሪት የሚያደርጉኝ። በጣም ማለት አንድ የሆነ የግል ቦታ ጋር ያላችሁ አይነት ስሜት ነው የሚሰማው። ከዛ በኋላ ጽንሱ እንዳይዞር የሚያደርጉልኝ ትሪትመንት ምናምን በቃ እንዴት ብዬ አላቅም። ማለት ጤና ጣቢያ ውስጥ ይገኛል ብላችሁ ኤክስፔክት የማታደርጉት አይነት ትሪትመንት ነበረ በቃ። እና ደግሞ ከጮኋችሁ በጥፊ መቷችኋል ምናምን የሚባል ወሬ ይሰማል። ኧረ ጤና ጣቢያማ በፍጹም መወለድ የለበትም ምናምን የሚባል ነገር ስለነበረ እኔ የሆነ አይምሮ ላይ ኤክስፔክት የማደርገው ነገር ነበረ እና ከዛ በኋላ ልጅቷ በጣም ነው የምትንከባከበኝ። የሚመጣው ከዛ ዶክተር ነበረና ልጁ እንዳይዞር የሚያደርጉልኝ ትሪትመንት በኢየሱስ ጌታ ስም በጣም 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 ይገርም ነበረና ከዛ በኋላ በምጥ ነው የወለድኩት የመጀመሪያ ልጅ። በሰላም ተገላገልኩኝ። በእርግጥ ለ12 ሰዓት ያክል አምጫለሁ። ለ12 ሰዓት ያክል ሳምጥ በሚገርም ጽናት በሚገርም እንደውም በራሴ አቅም አይደለም። መጨረሻ ላይ ከዶክተሩ ጋር እነሱ አግዘውኝ ሆዴን ገፍተውልኝ ነው ልጁን የወለድኩት በሰላም እና
አንዳንዴ ሰዎች